ላይክ አድርጉ ላይክ ተሙ ላንተ ማን የሚሸንፈው ብሎኛል። ቆይ ተወኝማ እባክህ ጨንቆኛል። ዛሬስ ምን ገጥሟል? ሬድ ኮርነር እሺ በመቀጠል ተንጎማለለበት እኮ ጆ በመቀጠል 4 ወር አሰቃይቶናል። በጣም 4 ወር እኔና ጌች ሴዱን እኮ እንቅልፋተናል። ሴዱ አበሻ ነበረ ተከፈተ በቀሩ አሜዚንግ የሚያስጨንቅ ነው። በእናትህ እኔ ትንፋሽ እያጠረኝ ነው። ሴዶ ይከብድ ቀን ነው ዛሬ። ወዶቼ ላይክ ያደርጋችሁ ላይክ ያድርጉ። እስከ 12,000 ገብተናል። 15,000 አስገቡ ላይክ 26,837 ሰው አለ እዚህ። 15,000 አስገቡ ላይክ አድርጉና ሴዶ ገባ። ወይኔ ወደ ዛሬ በጣም ተፈጠረ ይልካል። ሳሌም ፈርኒቸር ስፖንሰር በማድረግ እዚያ አምጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢትዮፕሲ ያለኔ ወሐዚ ጆኒና Ladies and gentlemen, it's time. ጆኒና ሲድር حزب ጀምረና አረ Make some noise. እቶ አተበልቻ زحف له በተሳለ ነው ነው በስተባ هذا شيء خمس كمان لما كل اللي تعب كيش ندور كلنا يلاچو سيتون سترايك يفعل هذا يقبا سيتون كوميشن شونين تيك داون يفعل هذا يقبا فايت ጀምሯል ሴዱና ጆኒ ወይኔ አነሳችሁ ፈረጠችሁ ወይኔ ጉዴ ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ 40 ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው ለማድረግ እየሄደ ይገኛል ማለት ነው። አረማር ቆለፈችው፣ እጁን ቆለፈችው።
ያዘው አርምባር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ኧረ ወደ አርምባር የሚሄድ ነው። ኪሞራ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴጆ እስካሁን ድረስ ታፓ በጣም እልከኛ ሆኖ ይጎዳል በእናትህ ልጅ። ሎክት የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። አንተ ነው የቀጨው እጁን ብዬ ነበር። የሚገርመው ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው እንደዚህ ከታገለ። እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ ምድሉም እኔ በጣም ተጨናው አገኘችው እጁን። ኧረ ገለበጣት። ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው። ኤልቦ እያደረገ ነው። እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁን ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ። እንዳይሰብረው በእናትህ እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ። ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ። ጆኒ እዚህ ጋር ይኸውልህ እዚህ ላይ አሁን እጁን ሰበረው ብዬ ነበር። ታውቃለህ ሪፕሌይ ወይ በእናትህ በጣም ስቅቅ አለኝ። 100 አይነት አቆላል ከዚህ ሁለቱን የተጠቀመችው የመሞከሩ ራሱ በጣም ጎበዝ ነው የምር። እንደ ቃል በቃል እኮ ነው 100 አይነት አቆላለፍ። አዎ 100 አይነት አቆላለፍ አለ። 98ን ገና አልነካም። ይሄ በጣም ከባድ ሰው ነው። ይሄ ጆን ሁለቱን ቁልፍ ነው የተጠቀመው። ግን ሴዶ በጣም ጎበዝ መሆኑን ያየሁት እንትኑ ላይ ነው። ገባ ሊሰብረው ሲል ቶሎ ታብ ያደርጋል ብዬ ነበር። ምንድነው ክርክር ተነስቶ ነው ወይስ ምንድነው? ተጠናቋል? አዎ ሊዳኛው እኮ ነው ያስለቀቀው። አለዛ ተሰብረዋለች። ታፕ ቶሎ አድርግ ቶሎ በቃ ይበል አለዛ ሰብራለሁ ብሏል ጆን። እንዴ ጆን እኮ በጣም እንትን አሰቃቂ ስብራት ነበር የሚያደርሱበት። እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። 3 ደቂቃ ከ54 ደህና ታግሏል። አብሽር ደህና ታግሏል። ሴዶ ጆን በጣም ታክቲክ ትችላለች። በጣም ስልት አላት። ኢቲኤምሲ 02 ሁለት ጊዜ አሸናፊ ጆ አሸናፊ ጆኒ እስኪ እዚህ ላይ ተመልከት። ይኸውልህ እጁን እንዴት እንደያዘችው አየሁ። ዳኛው ባያስቆመው እጁን እንደዚህ ነበር የሚቀለጥመው። እንዴ በጣም አሰቃቂ ነበር የሚሆነው። ጥሩ ፋይታ አሳይታችሁናል። ከልብ አድርገን እናመሰግናለን። ሴዶ በእውነት ያን ሁላ መከራ አልፎ እዚህ መድረስ መግባት ራሱ ጀግናችን ነው። ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። አረ ጆን አትቻልም ይቻለኝ ነበር። ጉልበት ይጠጥሳታል። ካልያዘችው አይሆንም። ጉያዋ ማስገባት አለባት። እናመሰግናለን።
ዳኛዎች ወደዚህ ኑልን ሁላችሁ። ይኸውልህ በመልስ እየታየ ነው እንግዲህ ተመልከት፣ እንዴት አድርጋ እንደያዘችው ቶሎ ብላ ማለት ነው። ይህ ሲጀመር ተመልከት፣ ይኸውልህ እንዴት አድርጋ እንደያዘችው። I'm going to be honest with you guys. አየሁ። I don't want you guys to look at this. I don't want you guys to look at this as disrespect to my opponent. Said I'm being a marketer no, and I have no doubt. Goes. One day in the Miakorach. Get on the Nagar. Lazy fight. So someone to chow trainer Rakut. You guys have seen my social media. I've been vacationing since ETFC1. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, my Blazers Jiu-Jitsu, Kao Jiu-Jitsu. This is the era of Jiu-Jitsu. I want you guys to pay attention to what happened tonight. If you don't hop on the wagon, every striker in Ethiopia that want to have a chance in fighting MMA, and by striker I don't mean like guys like in Dagara Salam, I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም 180 ሚሊዮን ሰው ባለበት ሀገር ውስጥ አራት ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። I am ልጣችሁ be part of the movement. And as for my next opponent, አሎባይ መጥቶ ይሞክረኝ ጆን ተመልከት፣ አየሁ እንዴት እንደያዘችው በቃ ቶሎ ብላ መሬት አስነካችው። ይሄ አንዱ ሲስተም ነው፣ አንዱ ታክቲክ ነው። ኢትዮጵያ እንዳለው ጮኸ ብትመለስ አፈለፍክ ብዬ እኔ አልለሳለስ ከመጣ እመጣለሁ ካመጣ አልምጣብህ የወንድ ልጅ ልኩን ላስተምርህ ፉከራ ብቻውን እስኪ ምን ይሰራል እንኳን አንድ ጀግና ሰው ይለቃሉ ይቆማል እኔ ነኝ ጀግና ባይ በጣም ያሳፍራል ከሁሉ በላይ ጩኸቱ ጆሮ ያሳብባል እጅግ አይትሲሰሉ ከእጅ ያመዛናል ለጽሳ በልቼ ላስገርፍ ነው ሌላት በግባ ከሪኮ ግባ የምትውስቱስ ነው የምትወከባ በስማ ከሁሉ ስማ ሳትዘጋጅ ደፍቼ ባላዳፍታማ ሞክረዋል ብዙ ከጌራችን ለመትለው ሞክረዋል ብዙ። አይ ቅድም ያልኩህ መጀመሪያ ላይ ሴዶ ጉልበት ስላለው የግድ ቶሎ መሬት ማስነካት አለባቸው። ቶሎ ብላ መያዝ አለባት። መሬት ካላስነካችሁ ያስቸግራታል እየዞረ አንዴ ወደዚህ አንቺ ኤምኤምኤ ከልብ አድርገን እናመሰግናለን። አኩሜጅ ፎቶ ውሰዱልን። ኤንቲም ሴዶ የታል? ሴዶ አሪፍ ቢዝነስ ሰርቶበት አልፏል። በጣም ጎበዝ ነው፣ ጎበዝ ማርኬተር ነው አልኩ።